እስልምና ቢቀርብሽ እስልምና ሊቀር አይችልም ምክንያቱም አላህ ነው ይሰጠኝ ያው እሱ ሲሰጥኮ መርጦ ነው የሚሰጠው ታውቂያለሽ የዱንያ ነገር ብዙ ነገር ሊያሳጣሽ ይችላል እኔ አሁን ከነበርኳቸው ነገራቶች አንፃር እናቴ ብትረዳኝና ብትሰጠኝ ምልባቸው ሁኔታ ላይ ሆኜ እንኳን ነው የመረጥኩት በችግር ሰዓት ነው ያገኘሁት ስለዚህ እነዚህ ሁሉ ነገራቶች እንድካፈጥ እንድጠነከር ያደረገኝ ኢማን ደግሞ በቀላል ልተወው አልችልም ምንም ነገር ቢፈጠር ለኔ ጥንካሬ ነው ምክንያቱም በምን እንደሆነ ባላቅም ያው ደም ስሬ እንደገባ ነው የሚሰማኝ እና ወደ ኋላ ማለት እንደሌለብኝ አውቃለሁ ስለ እስልምና አሁን እንደውም የሚገርምሽ ሰው ሰለምቴ እንደሆንኩ እንዲያቀለኝ አልፈልግም ሙስሊም ነኝ ብዬ ነው የማምነው ማለት እንደ ሰለምኩ ራሱ አይታወቀኝም ከስር ማቀ ማለት ሰለምቴ ነኝ ብዬ ለራሴ አላሳመንኩትም እኔ ከጅምሩ ሙስሊም ነኝ ብዬ ነው የማስበው የሚገርምሽ እንደዚህ አይነት ስሜት ነው የሚሰማኝ በቃ የሆነ ሰው በድሮ ስሜ ማንንም ሰው እንዲጠራኝ አልፈልግም በጣም ነው የሚበሳጨው ቤት ውስጥ ምናምን እንደዚህ አትጥሩኝ ምናምናቸው ሲሄድ እንደዚህ አትበልኝ በዚህ ስም ጥሩኝ እላቸዋለሁ ያው ቢሶ ከለመደው ነገር አንፃር ግን እንደዛ ይሌለ ማለት እስልምና ላይ ያለኝ ነገር በጣም ትልቅ ነገር ነው ግን አሁን እንደዚህ ጥሩ ስሜት የተሰማሽን አሁን በሚያስቀና መልኩ የምታወሪለት እስልምና ግን እንዲሁ ከመጀመሪያው ነው ቀርቶብሽ ቢሆንስ እኔ ባይቀርቢ ነው የምለው ግን ቀርቶብሽ ቢሆንስ ምን ይጎልሽ ነበር አይ ህይወትን እንጂ ጎዶሎ ነች ብዬ ነው ማስበው በቃ ህይወቴ ሁሉ የሚበላሽ ነው የሚመስለኝ ማለት እኔ እንጃ እምኖረው ራሱ አይመስለኝም ምክንያቱም በቃ ስሜቱ ራሱ በጣም እኮ ደስ የሚል ስሜት ነው እስልምና መያዝ በቃ ማለት አላህ ብሎ መጥራቱ ራሱ በቂ ነው ምንም ነገር ባይኖርሽ ራሱ እኔ ያን የተመኘሁት በቃ ማለት አላህ ብዬ ማመኔ ለኔ ትልቅ እድል ነው ብዬ ነው ማምነው ቀምለቴ ነው ማለት በቃ መጥቼበታለሁ ወደ ኋላ መመለስ አልፈልግም ሰው በቃ ባጣው ደስ ይለኛል በጥሩና በመጥፎ መሃል ቢሆን ልዩነቱ ሙስሊም ሆነሽ ጥሩና መጥፎ የሚለይበት ሁኔታ ቢሆን በቃ ሁሉ ሙስሊም ቢሆን ብዬ መኝበት ሰዓት አለ ራሱ ከዛ አንፃር በቃ አልহামዱሊላህ በቃ በጣም ደስተኛ ነኝ አልহামዱሊላህ ይሄንን ካነሳሽ አይቀር እንግዲህ አላህ Subhanahu Wa Ta'ala ለሰው ልጆች እንግዲህ ከሃይማኖት እስልምናን መርጦ የሰጠነው ይሄንን ደግሞ መርጦ የሰጠነው እስልምና ደግሞ ላንቺ ከሆነ የድሜሽ ጉዞ በኋላ ደግሞ ሰጥቶሻል አልহামዱሊላህ የወደደውን ያመረጠውን ብቻ ማለት ይሄን ሄዳ የሚሰጠው